እና ደግሞ ካናዳ ፕሮሰሱን የጀመራችሁ ልትመጡ የተዘጋጃችሁ ማለት ነው። ትንሽ አመለካከታችሁን ቀነስ አድርጋችሁ ነው። እሺ መጀመሪያ ሰዓት ላይ በጣም ነው የሚከብደው። እግዚአብሔርን እኔውን ላመለሳለሁ እስከምል ደርሼ ነበረ። ማለት መጀመሪያ ሰዓት ስራ ማግኘት በጣም ነው የሚከብደው፣ የሚቀበላችሁ ሰው ከሌለ በዛ ላይ ማለት ነው። እሱን አዘጋጁት። እሺ የሚቀበላችሁ ሰው ከሌለ ኤርፖርት ላይ በጣም ነው የምትሰቃዩት። ከወጣችሁ በኋላ ይሄ ሁሉ ለትንሽ ጊዜ ነው። ስራ የለም፣ ስራ ማግኘቱ ይከብዳል። እሱ ትንሽ ስለሚከብድ ምክንያቱም እኛ ከኢትዮጵያ ስንመጣ አመለካከት የሆነ አስበን የምንመጣውና የምናገኘው የተለያየ ነገር ነው እዚህ መጣን ማለት ነው። እና ያው እኛ ኢትዮጵያኖች ትንሽ የሆነ ነገር ላይ እንደጠበቅነው ካልሆነ ተስፋ የመቁረጥ ነገር ስለሚያጋጥመን ማለት ነው። ስለዚህ እሱን አስባችሁበት ነው እሺ። በደንብ ሁሉ ነገር የተስተካከለ መስሏችሁ እንዳትመጡ። ገና ብዙ ፕሮሰሱ እዚህ ነው የሚጀምረው። ካናዳ ላይ ነው ብዙ ፕሮሰሱ የሚጀምረው። እሱን አስባችሁበት ከመጣችሁ ቶሎ ተስፋ ማትቆርጡ ከሆነ እግዚአብሔርን የማይሳካበት ምንም ምክንያት አይኖርም። ስለዚህ እሱን አስቡት እና እግዚአብሔር ይርዳችሁ የጀመራችሁ ሰዎች፣ ያልጀመራችሁ ደግሞ እግዚአብሔር ይርዳችሁ ሁላችሁንም። ሌላ ምንም እላችሁ ነገር የለም። በቃ እወዳችኋለሁ።